ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ታህሳስ 28 ወይም ጃንዋሪ 6 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 185 ብር ከ35 ሳንቲም እየተሸጠ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 152 ብር ከ97 ሳንቲም ገዝቶ 156 ብር ከ02 ሳንቲም እየሸጠ ነው። በንግድ ባንክ 151 ብር ከ60 ሳንቲም ተገዝቶ 154 ብር ከ64 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 217 ብር ከ41 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 180 ብር ከ27 ሳንቲም ገዝቶ 183 ብር ከ87 ሳንቲም እየሸጠ ነው። በንግድ ባንክ 176 ብር ከ50 ሳንቲም ገዝቶ 180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 234 ብር ከ24 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 192 ብር ከ77 ሳንቲም ገዝቶ 196 ብር ከ62 ሳንቲም እየሸጠ ነው። በንግድ ባንክ 184 ብር ከ98 ሳንቲም ገዝቶ 188 ብር ከ68 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 134 ብር ከ65 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 111 ብር ከ45 ሳንቲም ገዝቶ 113 ብር ከ68 ሳንቲም እየተሸጠ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ 124 ብር ከ67 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 108 ብር ከ71 ሳንቲም ገዝቶ 110 ብር ከ88 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ54 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ24 ሳንቲም ገዝቶ 24 ብር ከ72 ሳንቲም እየሸጠ ነው። በንግድ ባንክ 21 ብር ከ04 ሳንቲም ገዝቶ 21 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 251 ብር ከ11 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 182 ብር ከ97 ሳንቲም ገዝቶ 183 ብር ከ87 ሳንቲም እየሸጠ ነው። በንግድ ባንክ 198 ብር ከ38 ሳንቲም ገዝቶ 202 ብር ከ35 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 603 ብር ከ30 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 494 ብር ከ12 ሳንቲም ገዝቶ 504 ብር እየሸጠ ይገኛል። በንግድ ባንክ 484 ብር ከ60 ሳንቲም ተገዝቶ 494 ብር ከ29 ሳንቲም በመሸጥ ላይ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ46 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ12 ሳንቲም ገዝቶ 45 ብር እየሸጠ ነው። በንግድ ባንክ 41 ብር ከ28 ሳንቲም ገዝቶ 42 ብር ከ10 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ42 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ51 ሳንቲም ገዝቶ 44 ብር ከ38 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ተገዝቶ 41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 481 ብር ከ89 ሳንቲም የተሸጠ ነው። አንድ የጆርዳን ዲናር በጥቁር ገበያ 261 ብር ከ42 ሳንቲም በመሸጥ ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 491 ብር ከ69 ሳንቲም የተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይሄን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን፣ በዚያ በቃን። መልካም ጊዜ፣ መልካም ቀን።